ለዚህ ኑሮ ካልተገባሁማ ራስን የምታጠፋ ራስን አንቀ የምትገድል መርዝ የምትጠጣ ወይም አጓጉል ሱስ ውስጥ የምትገባ ከሆነ በዚህ ህይወት ምን ማለት እንደሆነ ይሄንንም አስበው። ለዚህ ኑሮ ለዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኝ ማለት እኮ ነው። አሁን ይሄ ዓለም እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም፣ ለችግርህ መፍትሄ ቀን መስጠት አልፈለክም፣ ትዕግስት አጣህ። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለን አንድ በሽታ ምድራችን ላይ ተነስቶ ነበር፣ HIV ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየስፍሮቻችን። ብዙዎች ግን እስካሁን እግዚአብሔርን እያመሰገኑ አሉ። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ?